ለውስጥ ያዘለቅሶ ሰዋችን ደርሶ በኢትዮጵያ የጥበብ ሰማይ ስር እንደ ፋና ወጊ ኮከብ የሚያበራው ከመጣ ከሄደው የፖለቲካ ንፋስ ጋር የማይወዛወዘውና ሁሌም የቆመለት የፍቅርና የአንድነት መርህ የማይናወጠው ድንቁ ባለሙያ ቴዲ አፍሮ ዳግም የናፈቀንን ዜማ ሊያሰማን ከች ብሏል። አለ ጊዜ ገና ነው ያልኩት ራሴን በደልኩት። ቴዲ ለጥበብ የተፈጠረ ለፈጣሪው ታማኝ ለቤተሰቡ መከታና በሁሉም የኢትዮጵያዊ ልብ ውስጥ የነገሰ የዘመናችን ተወዳጅ ጥበበኛ ለመሆኑ ላለፉት 2 አስርት ዓመታት ያሳየው ጽናት ምስክር ነው። ካለፈው ትውልድ እስከ ዛሬው ወጣት ከተራው ዜጋ እስከ ከፍተኛ የፖለቲካ ባለስልጣናት ድረስ የአልበም ወሬ የራስ ምታት ሆኖባቸዋል። የጥላቻ መንፈስ እያስለፈለፋቸው በስሙ ላይ ጥላ ለማጥላት የሚሞክሩ አካላት በዝተዋል። ለመሆኑ አንድ የጥበብ ሰው ለምን እንዲህ ያስፈራቸዋል ብለን ጠየቅን። በእርግጥም ምክንያቱ ግልጽ ነው። ቴዲ አፍሮ በዜማዎቹ የሚያስተላልፈው የእርቅ የፍቅርና የሀገር አንድነት መልእክት በከፋፋይ ፖለቲካና በጊዜያዊ ጥቅም ላይ ለተመሰረቱ ኃይሎች የሚዋጥ አልሆነም። ሌላኛው የህዝብ ፍቅር ሲሆን ባለስልጣናት በስልጣን ኃይል ሊያገኙት ያልቻሉትን የህዝብ ልብ ቴዲ በዜማውና በቅንነቱ ስላሸነፈው መቀኝነትን ቀስቅሶባቸዋል። ፖለቲከኞች ይመጣሉ ይሄዳሉ። ቴዲ ግን በስራዎቹ በትውልድ መካከል የማይጠፋ አሻራ እያኖረ በመሆኑ ተሰሚነቱ ከነሱ ድምጽ በላይ መጉላቱ ስጋት ፈጥሮባቸዋል። የቱንም ያህል የጥላቻ ድምጽ ቢጮህ ጥበብ ከጩኸት በላይ ናት፣ የፍቅር ዜማ ከጥላቻ መርዝ ይበረታል እንዲሉ አበው የሆነ ሆኖ ታዋቂ ሰዎች ስለ ቴዲና አልበሙ ምን አሉ? 8 ዓመት ቆይታ በኋላ 5ኛ አልበሙን ጀባላልን ድምጻዊ ቴዲ ድጋፋቸውን ካሳዩ ተወዳጅ ድምጻውያን መካከል አርቲስት ድምጻዊ ቬሮኒካ አዳነ ነች። ቬሮኒካ በፌስቡክ ገጿ ላይ ባጋራችው ጽሑፍ በእውቀትም ዝናን በመቆጣጠርም አለው ባለማለትም በድምጽም ፍቅርን በመስበክም ለህዝብ በመቆምም ሀገር በመውደድም ለተጎዳ በመድረስም ሃይማኖት በማክበርም ለቤተሰብ ቅድሚያ በመስጠትም ታሪክን በማወቅም እግዚአብሔር በመፍራትም በምንም እሱን የሚያክል ቴዲ አፍሮን የሚያህል የለም ብላለች። ቴዲ አፍሮን 2 ጊዜ በአካል አግኝቼዋለሁ፣ ብዙ አላወራንም፣ ሰላምታ ብቻ ነበር ያለን የምትለው ድምጻዊት ቬሮኒካ ቴዲ አፍሮን እንደምታደንቀው በጽሑፏ ገልጻለች። ድምጻዊ ቬሮኒካ አክላም ቴዲ አፍሮ ከ2 ዓመት በፊት ይህንን አዲስ አልበም የማውጣት እቅድ እንደነበረውና ወጣት ሙዚቀኞችን ላለመጉዳት ሲል እንዳዘገየውም ተናግራለች። ሌላው ወጣት ድምጻዊ ያሬድ ነጉ በበኩሉ በተሰማራበት የሙያ ዘርፍ ለዘመናት በመትጋት ኪነ ጥበብን በሚገባት ልክ አክብረሃት እሷን መልሳ ስታከብር አይተናል ብሏል። ያሬድ አክሎም አባጣ ጎርባጣ በበዛበት የኢትዮጵያ የኪነ ጥበብ ጎዳና በጽናት በመጓዝ ከደረስክበት ክብር መድረስህ ለምንወድህና ለምናከብርህ ከደስታም ባለፈ ለኛ ትልቅ መነቃቃትና ትምህርት ሰጥቶናል፣ ካንተ ብዙ ተምረናል ሲል አክሏል። የቀድሞ የአዲስ አበባ ኮሚኒኬሽን ኃላፊና በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩት ዶክተር ዮናስ ዘውዴ በበኩላቸው የቴዲ አፍሮ ጋዜጣዊ መግለጫ መታገዱን ተችተዋል። ዶክተሩ አክለው በሰሜን ኢትዮጵያ ጦርነት ወቅት መንግስት ድጋፍ እንዲያደርግለት ለቴዲ አፍሮ ደጋግሞ ጥያቄ ቢያቀርብም እምቢኝ ማለቱን በማስታወስ ቴዲ ለአቋሙ ንቅንቅ ወዴትም እንደማይል በምስክርነት ተናግረዋል። ሌላው ስለ ቴዲ አፍሮ ሐሳቡን የገለጸው ዳዊት ጽጌ ነው። በአገራችን ኢትዮጵያ የሙዚቃ ኢንዱስትሪ አሻራ ካረፈባቸው የታሪክ ምዕራፎች ጀርባ የብዙዎቻችንን የልብ ትርታ የሚያውቅ የሙዚቃ ጥማታችንን የሚያረኩ ጊዜ የማይሽራቸው እንዲሁም የህዝቡን ስሜት የሚገልጹ 5 ድንቅ የሙዚቃ አልበሞችን ያበረከተልን ታላቅ ድምጽ ያለ እሱም በተለያዩ ጊዜያት ለበርካታ ተወዳጅ አንጋፋና ጀማሪ ድምጻውያን የላቀ ጥበብ ውጤት የሆኑና
ግጥምና ዜማዎችን በመስጠት የሚታወቀው ተወዳጁና አስመጥሮ የጥበብ ሰው ቴዎድሮስ ካሳሁን ቴዲ አፍሮ ነው በማለት ዳዊት ሐሳቡን ይጀምራል። ሲቀጥልም ቴዲ ለጥበብ ካለው ጥልቅ ፍቅርና ለሥራ ባልደረቦቹ ካለው በጎነትና ቅንነት የተነሳ ለኔም ከዚህ ቀደም በኔ ዜማ አልበም ውስጥ የተካተቱት ቻል ዘንድሮና ባዮ ባዮ የተሰኙ ሙዚቃዎች ስራዎች አበርክቶልኛል። ለዚህም ከፍ ያለ ምስጋናዬና አክብሮቴን ሁልጊዜም ከእርሱ ጋር ነው ብሏል። አሁን ደግሞ ሁላችንም በጉጉት የጠበቅነውን የቴዲ አፍሮ 6ኛ አልበም ኢቶሪካ ሚዲያ ፕላትፎርሞች የሚለቀቅ መሆኑ ሲገልጽ መለቀቁ ደስ ብሎኛል ብሏል። ለጥበብ ሰው ቴዎድሮስ ካሳሁን ቴዲ አፍሮ ለዚህ አዲስ አልበሙ ስኬትና መልካሙን ዕድል ከወዲሁ እመኛለሁ ሲል ድምፃዊ ዳዊት ጽጌ ሐሳቡን ጨርሷል። ጎላ አይደሉ ያለመ ሌላኛው ለቴዲ አፍሮ ሐሳባቸውን ከሰጡ መካከል ጆሲ ገብሬ ጆሲ ኢን ዘ ሃውስ ነው። ጆሲ በዚህ ንግግሩ የቴዲ አፍሮን የሙዚቃ ንግስና ከመመስከሩም በላይ የቴዲ አፍሮ የዩቲዩብ ተከታዮችን ቁጥር ከአገሪቱ የህዝብ ብዛት አንጻር አነስተኛ መሆኑን እንደቆጨውና አድናቂዎቹ ሰብስክራይብ በማድረግ ድጋፋቸውን እንዲያሳዩ ጥሪ አቅርበዋል። ሌላው ቴዲ ለየትኛውም ብሔር ጥላቻ ወይም ንቀት የለበትም፣ የተለየ የብሔር ጥቅም የለውም፣ ለእርሱ ሁሉም ኢትዮጵያውያን እኩል የተወደዱ የተከበሩ ናቸው ያለው ሁሉም ኢትዮጵያውያን ለእርሱ እኩል የተወደዱ የተከበሩ ናቸው ያሉት ዶክተር ወዳጄነ መሐረ ናቸው። እንግዲህ የኢትዮ ቮይስ ቤተሰቦች ሜዳውም ፈረሱም ይሄው ብለናል። የቴዲ አፍሮን ጡም ዜማዎች አድምጡ። ቴዲ ማረፊያ ማለፊያም ነው።